ሰላም የቡር አፕስ ቤተሰቦች እንዴት ናችሁ? እንኳን ወደ ቡር አፕስ በደህና መጣችሁ። ዛሬ ታዲያ በአዲስ ቪዲዮ ተመልሰን ከች ብለናል። ካፕከትን መጠቀም ወይም መማር ፈልጋችሁ ነገር ግን የቱ ጋር እንደምትማሩ ግራ ገብቷችኋል ከሆነ ዛሬ የምንሰራው ቪዲዮ ለእናንተ ነው። ዛሬ አንድ ሙሉ ቪዲዮ ከመጀመሪያው እስከ መጨረሻው ድረስ እንሰራለን። በመንሰራበት ጊዜም በየቦታው የሚያስፈልጉንን የካፕከት መሳሪያዎች እየተማርን እንሄዳለን። ስለዚህም የምንሰራውን ከመጀመሪያ እስከ መጨረሻው ከኛ ጋር ተከታተሉ። ታዲያ መጀመሪያ ካፕከት አፕሊኬሽንን እንከፍታለን። ያው ካፕከት አፕሊኬሽን ለሌላችሁ ፕሌይ ስቶር ላይ በመግባት ካፕከት ብላችሁ ማውረድ አለባችሁ ማለት ነው። በመቀጠልም ኒው ፕሮጀክት ወይም የፕላስ ምልክቷን አንድ ጊዜ እንጫናለን። አሁን ለዛሬው ታዲያ የምንሰራው ቪዲዮ አንድ ቪዲዮ ማስገባት ይጠበቅብናል። ስለዚህ ወደ ጋለሪያችን ተወሰደን በኋላ የምንጠቀመው ቪዲዮ አንዱን እንመርጣለን። እንደምታዩት ቪዲዮ ወደ ታይምላይን ገብቶልናል ማለት ነው። ታዲያ ይህ ቪዲዮ ሊጠቅማችሁ ስለሚችል ሁላችሁም ላይክ እና ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ ተከታተሉኝ እላለሁ። ታዲያ እዚህ ጋር አሁን ምንድነው የምሰራው? መጀመሪያ እንደገባው ቀጥታ ማስተካከል ያለብን ነገር እዚህ ጋር ሬሽዮ ትላለች ወይም እንደምታዩት እዚህ ጋር አስፔክት ሬሽዮ ይላል። ይችን አንዴ ክሊክ እናደርጋለን። ይህ እንደመጣለን ታዲያ ይህ ምን ማስተካከያ መሰላችሁ? መጠኑን የምትሰሩትን ምን አይነት ፕላትፎርም ላይ ነው የምንለቁት? ቲክቶክ ላይ ነው ዩቲዩብ ላይ ነው ወይስ ኢንስታግራም? ብዙ ነገር አለ እና እናንተ እዚህ ጋር ያለውን መጀመሪያ ሼፑን መምረጥ አለባችሁ ማለት ነው። እዚህ ጋር እንደምታዩት 9:16 ታደረጋችሁ ቲክታክ ላይ ወይም ሾርት ቪዲዮ ተሆነ የምትሰሩት እዚህ ላይ ማረክ ትችላላችሁ። በመቀጠል 16:9 የሚለው ላይ ታደረጋችሁት ለዩቲዩብ ወይም ለረጃጅም ቪዲዮ መሆን አለበት ማለት ነው። እዚህ ጋር ደግሞ እንደምታዩት አንድ ባንድ ይላል። ይህም ኢንስታግራም ብዙ የተለያዩ ያሉ ማለት ነው። ቀጥታ ታዲያ እናንተ ማድረግ ያለባችሁ ማንኛው ላይ እንደምትሰሩ ማወቅ አለባችሁ ማለት ነው። ቲክቶክ ላይ ተሆነ ይሄው እንደምታዩት ይሄን ትጫናላችሁ። አሁን እኔ ለዛሬው ዩቲዩብ ላይ ለሚሰራ ቪዲዮ እስኪ ላስተካክልና ልሞክረው። ይሄው እንደምታዩት 16:9 ላይ የሚሆነውን መርጫለሁ ማለት ነው። መጀመሪያ ቪዲዮ ኤዲት ተማረጋችሁ በፊት ይህን ማስተካከል በጭራሽ እንዳትረሱ። ምክንያቱም ይህን ሳታስተካክሉ ብዙ ነገር ቪዲዮን ኤዲት ያደረጋችሁ በኋላ ሼፑን ማስተካከል ሊከብዳችሁ ይችላል። መጀመሪያ ይሄን አስተካክላችሁ ማለፍ አለባችሁ ማለት ነው። አሁን ቀጥታ ይሄው እንደምታዩት ተመርጧል። መጠኑ ያው በራሱ ነው ማለት ነው። እና አሁን እዚህ ጋር በሁለተኛ ደረጃ ምንድነው ማስተካከል ያለባችሁ? ቪዲዮ ስትቀርጹ ካሜራ ፊት ሆናችሁ ቪዲዮአችሁ ሲጀምር ከተበላሸ ወይም ንግግር ካልጀመረ ይሄው እንደምታዩት ንግግር እስከሚጀምር ድረስ ያለችዋን እንዲሳለፍ አድርጋችሁ ይዝም ተሆነ ያለው ንግግር የምትጀምርበትን ቦታ መጀመሪያ ታስጀምራላችሁ ማለት ነው። ቀጥታ ዝም ማለት ስለሌለበት ይህን ታዲያ አንዴ ቪዲዮውን ነካ አድርጋችሁ ምንድነው ማድረግ ያለባችሁ? ይሄን መቁረጥ ነው። ይሄን ለመቁረጥ ታዲያ እንዴት ነው? እዚህ ጋር እንደምታዩት ስፕሊት ትላለች። ስፕሊት የምትለዋና እንዴት ትጫናላችሁ? ይሄው ከተጫናችሁ በኋላ ይሄ ተወዲህ ያለው ይሄ እንደምታዩት ቪዲዮ የሚናገርበት ነው። መጀመሪያ ግን ይሄን ዝም ያለውን ፓርት ለማስወጣት አንዴ ይችን ወደ ኋላ መለስ አድርጋችሁ ይችን እንዴት አደረገላችሁ በኋላ ዲሌት የምትለዋና እንዴት ትጫናላችሁ ማለት ነው። ይሄው እንደምታዩት መጀመሪያው ተነጋግሮ ይጀምራል። አሁን በሁለተኛ ደረጃ ምንድነው ማድረግ ያለባችሁ? መቼም ረጅም ቪዲዮ ሊሆን ይችላል የተቀረጸ ወይም ደግሞ ሌላ አይነት ቪዲዮ ሊሆን ይችላል። መሃሉ ላይ የሚወጣ ወይም የተበላሸታለው ማለት ነው። እንዲህ ያሳለፋችሁ ዝም አለው ፓርት ላይ ፈልጋችሁ ስፕሊት ታደርጋላችሁ። በመቀጠል አሁንም ዝም አለችበትን ቦታ ወዲህ ሊሄድ ይችላል። እምኑ ጋር እንደሆነ በደንብ እያዳመጣችሁ የተበላሸበትን ቦታ ወይም ደግሞ ማትፈልጉትን ፓርት አንድ እንደዚህ ክሊክ እያደረጋችሁ ስፕሊት አድርጋችሁ ዲሌት የምትለዋን መጫን አለባችሁ ማለት ነው። ይህን እንደዚህ እያደረጋችሁ መጨረሻ አካባቢም ተሆነ እንደዚህ ሄዳችሁ ማስተካከልና መቁረጥ አለባችሁ። ይህን እንዲያደርጋችሁ ስፕሊት በማድረግ እስከ መጨረሻ እንድትቆራረጣላችሁ። በመጨረሻ ታዲያ ቪዲዮአችሁን እስከ መጨረሻ ማየት ይኖርባችኋል። ምክንያቱም እዚህ ጋር የተበላሸታለ ንጹህና ስፕሊት ማድረጊያችሁ ወይም ማስወገጃችሁ እዚህ ጋር ስለሆነ ንጹህ አድርጋችሁ እንድታያላችሁ ማለት ነው። የተቆራረጠውን ወይም የተበላሸው ሙሉ ንጹህ ካደረጋችሁ በኋላ አሁን ደግሞ በመቀጠል የምናልፈው አኒሜሽን ወይም ደግሞ እዚህ ጋር ያለችዋን አንዴ ቪዲዮአችን የተቆራረጠበትን አንዴ እንጫናለን ማለት ነው። ምክንያቱም አሁን ለምሳሌ እንደዚህ ሄዶ እስኪኔው እንዲህ ሄዶ ከሚሻገር ይልቅ እዚህ ጋር እንደዛ አንዴ ነካ በማድረግ ቪዲዮአችንን እንዲያሳምረው ማድረግ እንችላለን ማለት ነው። አሁን ታዲያ እዚህ ጋር የምንጠቀመው ትራንዚሽን ነው። ትራንዚሽኑ ታዲያ የፈለገውን አማራጭ ያለ ማለት ነው። አማራጩ ይሄው እንደምታዩት ብዙ አይነት አማራጭ ያለ በዚህ መጠቀም ትችላላችሁ። እናንተ ላይ ግን ምናልባት ካፕከት አፕሊኬሽናችሁን ከፕሌይ ስቶር ስትወርዱት ይህን
አንዳንድ ናቸው ፍሪ የምታገኙት። በብዛት የሚሆነው ምንድነው የዳይመንድ ምልክት ሊኖርበት ይችላል። ያ ማለት ደግሞ ክፍያ ይጠይቃል። ስለዚህ እንደዚህ እንደኔ በነፃ እንዲያስጠቅማችሁ ፍሪ መሆን አለበት ወይም ካፕከት ፕሮ መሆን አለበት ማለት ነው። ይህን ካፕከት ፕሮ ታዲያ መጠቀምና ማግኘት ተፈለጋችሁ ደግሞ እኔ ቴሌግራም ላይ አስቀምጬላችኋለሁ። እሱን ለማግኘት ሊንኩን መጀመሪያው ኮሜንት ላይ አስቀምጥላችኋለሁ። ታዲያ አሁን በመቀጠል ማድረግ ያለብን ነገር ትራንዚሽኑ ማንኛውን እንጠቀም። ለምሳሌ ይሄንን ብንጠቀም እንዴት ነው የሚያመጣልን? አሁን እዚህ ጋር ሰከንዱን የሚያመጣውን ቶሎ እንዲያመጣም ተሆነ ይሄው መቀነስ ትችላላችሁ፣ መጨመር ትችላላችሁ ማለት ነው። ለምሳሌ እኔ እስኪ ይሄው አንድ ይበቃዋል እዚህ ላይ ታደረኩ በኋላ እስኪ አሁን እንዴት እንደሚያመጣው እስኪ ነው። ይሄው እንደምታዩት እንደዚህ እያደረገ በሚያምር ሁኔታ ይሰራልናል ማለት ነው። ሁሉንም በተለያየ መስራት ትችላላችሁ። ለምሳሌ እዚህ ጋር እየቆራረጣችሁ መሃል እንዲህ እንዲሆን ተፈለጋችሁ ንግግራችሁን አይታርጋችሁ ቆም የሚል በላይ ቋራጥ ያደርጋችሁ እንዲህ አሁን እዚህ ጋር ለማስተካከል በሌላም ተሆነ እንደዚህ ማረክ ትችላላችሁ ማለት ነው። ይህ ታዲያ በጣም ተረዘመ ጉትት እንዳይልባችሁ ችን ወደ ኋላ መለስ ታረጉና አንድ ላይ እንደዚህ ወይም 0.9 ላይ ማረክ ትችላላችሁ። እስኪ አሁን እንዴት ነው የሚያመጣው? ይሄው እንደዚህ አይነት ነገር ያመጣል። በጣም ነው የሚያምረው። በመቀጠል ይሄንን ካስተካከልን በኋላ ታዲያ በሶስተኛ ደረጃ ወዴት ነው ማለፍ ያለብን? በሶስተኛ ደረጃ የምናደርገው ነገር ምንድነው? ምናልባት እየተነጋገርን አንዳንድ ቦታ ላይ ድምጻችን ጉትት ሊል ይችላል እና ጉትት የሚልበት ተሆነ ስፒድ አለ። በስፒድ መቆጣጠር እንችላለን ማለት ነው። እንዴት ነው የምንቆጣጠረው ለምትሉ ታዲያ እዚህ ጋር ይሄው እንደምታዩት ኖርማል ከርቭ እና ቬሎሲቲ ኢፌክትስ የሚላለ እኛ ታዲያ መጠቀም ያለብን ኖርማል የምትለዋን ነው። ኖርማል የምትለዋን ይሄው አንድ አሁን እዚህ ጋር 1x ይላል እንዲህ ትንሽ ወደ ኋላ ገፋት አደረግነው። ለምሳሌ ዋን በዋን ቻት የምትላለች እንደዚህ ታመጣብን ድምጻችን ያው የምናወራው ነገር ፈጠን ሊል ይችላል። ስለዚህ ሁሉንም ሳይሆን ማድረግ ያለብን ድምጻችን ተበላሸችው ወይም ደግሞ እጅጉት ታላቸው ላይ እንዴት ማድረግ እንችላለን? ለምሳሌ አንዳንዴ ካሜራ ልንፈራ እንችላለን። ጀማሪ ተሆነ ድምጻችን ጉትት ታለ ስፕሊት እናደርጋለን። ጉትት ያለችዋን ብቻ እንዲህ ስፕሊት አድርገን መሐሏን እቺ ተሆነች የተበላሸችው እዚህ ጋር እንደምታዩት መተን ስፒድ የምትለዋን በመንካት ኖርማል እንልና ይሄው እንደምታዩት 1x እንላለን። እንደዚህ 1 በ1 እንደዚህ ተሆነ ያጉትት ያለው ፈጠን ይላል ማለት ነው። ሌላው ምንም አይነካም ንጹህ ሆኖ ይሄዳል ማለት ነው። ነገር ግን ደግሞ እጅግ ፍጥነት ሆነ ያለው ለመቀነስ ታሰብን ደግሞ ወደ ኋላ መቀነስ እንችላለን። ይሄው 0.9 ይሄው እንደምታዩት 8 ይላል። እንደዚህ ያደረጋችሁ ኖርማል ላይም ተሆነ ማድረግ ትችላላችሁ ማለት ነው። ሶስተኛው ፊቸር ታዲያ ይሄ ነው። በመቀጠል ታዲያ አሁን ደግሞ ወዴት ነው ማለፍ ያለብን? አሁን ደግሞ ምን ሄደው ምንድነው የምናስገባው ለምትሉ ኦቨርላይ ነው። ኦቨርላይ ምን መሰላችሁ? ኦቨርላይ የምታስገቡት ነገር ለምሳሌ ስለ አንድ ሰው እያወራችሁ ተሆነ ወይም ስለ አንድ ነገር እያወራችሁ ተሆነ ያንን ነገር ለተመልካች አሪፍ እንዲሆን ምን ማድረግ አለባችሁ? ምስሉን በተወሰነ መልኩ ብታሳዩት አሪፍ ነውና ይመረጣል። እሱን እንዴት ነው የምታሳዩት ታዲያ? እዚህ ጋር ይሄው እንደምታዩት ኦቨርላይ የምትለዋን አንዴ ተጫናላችሁ ፕላስ ብላችሁ እዚህ ጋር ምንድነው ማድረግ ያለባችሁ? ከጋላሪ ተሆነ ቪዲዮ ተሆነ የምታስገቡት ይሄው አንዱን ቪዲዮ መምረጥ አለባችሁ። በመቀጠል ደግሞ ፎቶ ተሆነ ፎቶን አድርጋችሁ ማስቀመጥ ትችላላችሁ። ነገር ግን በፎቶ ለምሳሌ የብር ሊሆን ይችላል የተለያዩ ፊቸሮችን ተሆነ ማስገባት የምትፈልጉት ለምሳሌ የብር ቢሆን እንደምታዩት ላይብረሪ ይላል። ከላይ ላይብረሪ የሚለው ላይ መተን እዚህ ጋር ሰርች እንላለን። ሰርች የሚለው ላይ ታዲያ ምንድነው ማድረግ ያለብን? ለምሳሌ ብር ተሆነ ዶላር ብለን ሰርች እናደርጋለን ማለት ነው። እስኪ ዶላር ብለን እንመልከት። ዶላር እስኪ ዶላር ብለን ሰርች ስናደርግ ምንድነው የሚያመጣልን? ይሄው እንደምታዩት ዶላር ብለን ሰርች ስናደርግ ይሄው የብር ምልክት እንዳማራጭ የፈለጋችሁን ያህል አምጥቶላችኋል ማለት ነው። እናንተ ታዲያ እዚህ ጋር መረጥ አድርጋችሁ የፈለጋችሁን ማስገባት ትችላላችሁ። ለምሳሌ እኔ ይሄንን እስኪ ለማስገባት በሞከር ስለ ብር እያወራው ተሆነ ማለት ነው። እዚህ ጋር ምንድነው ማድረግ ያለብኝ? ይሄው አሁን የተወሰነ ፓርት ላይ እስኪ እንደዛ አለፍ አድርገውና ስለ ብር ማወራው ፓርት ላይ ስደርስ ይሄው እዚህ ጋር ቆመዋለሁ። ስለ ብር ማወራው ለምሳሌ እዚህ አካባቢ ተሆነ የብር ምልክት አንዴ እንደዚህ ማሳየት አለብኝ ማለት ነው። ይሄው እንደምታዩት የብር ምልክቷን አሳይና ስለ ብር እያወራሁ እያለ ብር የሚለውን አንስቼ ወደ ሌላ ሳልፍ ታዲያ ምንድነው ማድረግ ያለብኝ? እሷ ላይ ብቻ ቁሜ ስፕሊት አደርግና ወዲህ ያለውን የማልፈልገውን ፓርት አስወግደዋለሁ ማለት ነው። አሁን ታዲያ ምን ሆነ መሰላችሁ? ይሄው እንደምታዩት እዚህ ጋር ተሆነ የሚቀመጠው ይሄው አንዴ ስንነካው ስለ ብር ይሄው አመጣ ማለት ነው። ለምሳሌ ሳንቲም ደግሞ አንዳንድ ሰዎች ስለ ሳንቲም ስለ ምናምን ወይም ስለ ክፍያ ስለ ብር ሲያወሩ
ይህን ምልክት አሳይቶ ክችል የሚል ምልክት ወይም የሳንቲም ምልክት ልሰሙ ትችላላችሁ። እሱን ደግሞ እንዴት መሰላችሁ ማሳየት ወይም ማስገባት የምንችለው ይሄው እንደምታዩት አውዲዮ ይላል። አውዲዮ የምትለውን አንዴ ክሊክ እናደርጋለን። በመቀጠል ሳውንድ ይላል። ሳውንድስ የሚለውን አንዴ ከነካም በኋላ ወዴት ነው የሚወስደን? እዚህ ጋር ብዙ አማራጮች የሳውንድ አማራጭ ይወስደናል ማለት ነው። እኛ ታዲያ የብር ወይም የእንትኑን ድምጽ ስለሆነ የምንፈልገው ሰርች ላይ እንገባና ምን ብለን ሰርች እናደርጋለን? እንደምታዩት መኒ ብለን ሰርች እናደርጋለን ማለት ነው። መኒ ብለን ሰርች ካደረግን በኋላ ምንድነው የሚያመጣልን? እስኪ እንመለከታለን፣ እንመርጣለን ማለት ነው። እስኪ ይሄው እንደምታዩት ብዙ አማራጮች እዚህ ጋር ያመጣል። እናንተ ታዲያ ወይም ለብር የሚመጥነውን መፈለግ አለባችሁ። እስኪ ይሄው እንደምታዩት ይቺኛው አሪፍ ትመስለኛለች። ይቺን እንጠቀማለን ማለት ነው። ይቺን ታዲያ ስንጠቀም በትክክል ብሩ ላይ መሆን አለበት ወይም ሌላ ጋር ለየብቻ ሳይሆን ይሄው እንደምታዩት እዚህ ጋር ምንድነው የሆነው የብሯ ምልክትና የድምጿ ምልክት አንድ ላይ ነው። ስለዚህ ይሄንንም ወደ ኋላ መለስ እናደርግና ይሄው እኩል እናደርጋቸዋለን። አሁን እንዴት ሆነ? እስኪ ይሄው እንደምታዩት መጠናቸው እኩል ሆኗል። ታዲያ ብሯ ድምጿ እንዲሰማ ተፈለግን ድምጿን እስከ መጨረሻ እንዲሰጥ እናደርግና ምንድነው ማድረግ ያለብን? አሁን ወደ ኋላ እስኪ መለስ እናዳምጥ። ይሄው እንደምታዩት ልክ ላው ላይ ሲደርስ ድምጹ ሁሉ ያሰማል። ለኛ ታዲያ አሪፍና ፕሮፌሽናል ያስመስልልናል ማለት ነው። በሶስተኛ ደረጃ ታዲያ የምንመለከተው ምንድነው? ፊልተር ይላል። ይሄው እንደምታዩት ፊልተር መጠቀም እንችላለን። እሱ ምን መሰላችሁ? እዚህ ጋር የፈለገንን ፊልተር መጠቀም እንችላለን። ተፈለገን ይሄው እንደምታዩት ብዙ አይነት አማራጮች አሉ። ይሄን ስንጫን ለምሳሌ ምን አይነት ያመጣልናል? ይሄው እንደምታዩት እንዲህ ፊልተሩን መቀየር የፈለገን መጠቀም እንችላለን። ጥቁር ተፈለግን ለምሳሌ በጥቁር ማድረግ አንዳንድ መሃል ላይም ተሆነ መጠቀም እንችላለን ማለት ነው። ይህን እንደፈለጋችሁ እንዲህ አድርጋችሁ ግማሹን ቀይው ግማሹን እንደዙ ታደርጋላችሁ። ግማሹን በጥቁር መጠቀም የፈለጋችሁትን እንዲህ ያረጋችሁ መጠቀም ትችላላችሁ ማለት ነው። አሁንም ፊልተሩን ስትጠቀሙ ታዲያ መጠንቀቅ ያለባችሁ ነገር እዚህ ጋር ፍሪ ይሄው እንደምታዩት ፍሪ ትሪያል የሚለው ይህንን ክፍያ ሊጠይቃችሁ ይችላል። ስለዚህ እናንተ ማድረግ ያለባችሁ ባዶዎቹ ላይ ያሉትን ማስገባት ነው። እዚህ ጋር በጣም ብዙ ፊቸር የፈለጋችሁትን ያህል ማስገባት ትችላላችሁ። ምክንያቱም እዚህ ጋር ብዙ አማራጭ ያለ ብዙ ነፃ ነው። አንዳንድ 3 4 ቢኖር ነው ፍሪ ያልሆኑ እና እንደዛ አድርጋችሁ መጠቀም ትችላላችሁ ማለት ነው። እንዲህ ያረጋችሁ ቪዲዮአችሁን ትሰራላችሁ። አሁን ታዲያ ዋናው ነገር ቪዲዮውን እየሰራችሁ እያለ ለምሳሌ በቪዲዮ ላይ ፎሎ አድርጉ ወይም ሰብስክራይብ ወይ የሆነ ላይክ ምናምን የምትሉት ነገር ሲኖር እነሱን ደግሞ ፊቸር እንዴት ማስገባት ትችላላችሁ የሚለውን አሁን ደግሞ እነሱን ለማስገባት ታዲያ ወዴት ነው የምንገባው? ስቲከር የምትለዋን አንዴ እንነካለን። ስቲከር የምትለዋን ተገባን በኋላ ይኸው እንደምታዩት የላይክ ምልክት አለ፣ ብዙ የሰብስክራይብ ፎሎ የሚል አለ። ብዙ አይነት ምልክቶች የፈለገንን ማስገባት እንችላለን። አልመጣት አለን ደግሞ እዚህ ጋር የምንፈልገውን ነገር ሰርች ማድረግ እዚህ ላይ እንችላለን ማለት ነው። ይሄው እንደምታዩት ሰርች አድርገን የፈለጋችንን ማስገባት እንችላለን። ታዲያ እኔ አሁን ለምሳሌ ወይም ሰብስክራይብ አድርጉ እያሉት ሆነች የሰብስክራይብ ምልክቷን አንዴ እጫናለሁ። በመቀጠል ታዲያ እዚህ ጋር ቪዲዮውን ሰብስክራይብ እያደረጋችሁ ጀምሩ ማለት ተፈለጉ እንደምታዩት የሰብስክራይብ ምልክቷን አንጥቼ እንዲህ አስቀምጣለሁ። ታዲያ ሰብስክራይብ አድርጉ የሚለው ፓርት ላይ እንደዚህ ማስገባት ይችላል። ወይም በቪዲዮአችሁ መሃል ላይ ኖርማል መጠቀምም ትችላላችሁ ማለት ነው። መጨረሻም ላይ ተሆነ ፎሎ የምትለዋን ምልክት ወይም ሰብስክራይብ አድርጉና ጨርሱ የሚልም ተሆነ ሰብስክራይብ የምትለዋን ምልክት ስቲከር የምትለዋ ላይ በመጫን መጠቀም እንችላለን ማለት ነው። በሶስተኛ ደረጃ ታዲያ ማለፍ ያለብን ወዴት መሰላችሁ? አሁን በመቀጠል ይሄን ሁሉ ከጨረስን ቴክስት ማስገባት ይጠበቅብናል። ቴክስቶችን ታዲያ እንዴት ነው ማስገባት የምንችለው የሚለውን እንመልከት። ይሄ እንደምታዩት ቴክስት የምትለው ምልክት አለች። እሷን አንዴ እንነካለን። በመቀጠል ታዲያ እዚህ ጋር አድ ቴክስት ወይም አውቶ ካፕሽን ስቲከርስ ድሮ ቴክስት ቴምፕሌት ቴክስት ቱ አውዲዮ ወይም ደግሞ አውቶ ላይሪክስ ምናምን የሚል ነገር አለ። እዚህ ጋር በብዛት መጠቀም የምትፈልጓቸው ነገር ምንድነው? ቴክስት ቱ አውዲዮ ይላል። እዚህ ጋር ቴክስት ቱ አውዲዮ የሚለው ጽፋችሁም ሊሆን ይችላል ያስገባችሁትን ጽሁፍ በድምጽ እንዲያወጣላችሁ ተፈለጋችሁ ብቻ ነው። እሱም ታዲያ እዚህ ጋር አማርኛም ብዙ ካፕከት ላይ እንትን ስለማይል እንግሊዘኛ ተሆኑ ብቻ ነው ያንን የሚሰራው። እዚህ ጋር እንደምታዩት ቴክስት ቴምፕሌት ይችላል። እዚህ ጋር ደግሞ የፈለጋችሁትን ያህል ጽሁፍ ተመረጣችሁ በኋላ ታስገባችሁ በኋላ የብዙ አይነት አማራጭ እና ቪዲዮአችሁን የሚያሳምሩ ቴምፕሌቶች ያሉ ቴክስታችሁን እንግሊዘኛ ተሆኑ በዚህ መልክ ማስቀመጥ ትችላላችሁ ማለት ነው። አሁን ታዲያ በመቀጠል እኛ ለምሳሌ ማስገባት የፈለግነው እስኪ ጽሁፍ ቢሆን ለምሳሌ እስኪ ርዕስ እንስተው። ለዚህ ቪዲዮ አሁን ርዕስ እንስተው ብንል ምን አይነት ርዕስ እንስተው? እስኪ
ካፕከት እንበለው ካፕከት ቱቶሪያል እንበለው እስኪ ካፕከት ቱቶሪያል ብለናል። ይህንን ታዲያ እንዴት አድርገን ነው እንደዚህ ዝም ብለን ተምናስገባ ይልቅ እዚህ ጋር የተለያዩ ስታይሎች አሉ በእነሱ በሚያምርና መጠቀም እንችላለን። ታዲያ ስታይል የሚለው ላይ እንዴት ነው መጠቀም የሚለውን እናያለን። ቴምፕሌትስ የሚለው ላይ ገብተን እዚህ ጋር ታዲያ ብዙ አይነት አማራጭ በእነዚህ መልክ እንዲያመጣልን ተፈለግን ለምሳሌ የፈለገንን መጠቀም እንችላለን ማለት ነው። ለምሳሌ እስኪ ከዚህ ውስጥ አንዱን መርጠን እንጠቀም። አሁን እዚህ ጋር እንደምታዩት ይሄን አንዴ ብነካው ምንድነው የሚያመጣልን አብረን እንመልከት። ይሄው እንደምታዩት ታዲያ ልክ በዛ መልክ አምጥቶልኛል ማለት ነው። አሁን እዚህ ጋር ይሄው ታዲያ ካፕከት ቱቶሪያል የሚለውን እንደዚህ ታመጣልን። እንደዚህ ማሳነስም ማርዘምም እንደፈለገን መወፈርም እንችላለን። ስለዚህ ታዲያ ይሄንን እንደዛ አመተን ታስተካከልን በኋላ ማስቀመጥ የምንፈልግበት ቦታ ላይ ለምሳሌ እዚህ ላይ ቢሆንም እንደዚህ ማስቀመጥ እንችላለን። ታዲያ በመቀጠል የሚያመጣልን ይኸውላችሁ ስለ ካፕከት እየተናገርን ተሆነ እንዲህ እንናገርና እዚህ እናስቀምጠዋለን ማለት ነው። በተለያየ መልኩ እንግሊዘኛ ተሆነ የተለያየ ፎንትን መጠቀም ትችላላችሁ። አማርኛ ተሆነ ግን የራሳችሁ የሆነ ፎንት ስለሚያስፈልጋችሁ የራሳችሁን ፎንት ግዴታ ማውረድ አለባችሁ። ለምሳሌ ፎንት የሚለውን እዚህ ጋር አስተካክለን የፊደላቱን መልክ ለምሳሌ በዚህ መልኩ መቀየር እንችላለን። አሁን ለመቀየር ታዲያ ምን ማድረግ ያለብን ይሄው እንደፈለጋችሁ እዚህ ጋር ፎንት የምትለዋን ከገባችሁ በኋላ ይሄው እንደፈለጋችሁ በትልቁ ማድረግ ትችላላችሁ፣ በትንሹ ማድረግ ትችላላችሁ። ብዙ አይነት አማራጭን መጠቀም ትችላላችሁ ማለት ነው። ታዲያ እናንተ በአማራችሁ ፎንት እዚህ ጋር ትጠቀሙና በመቀጠል ምንድነው ማድረግ ያለባችሁ የሚለውን እዚህ ጋር ለምሳሌ ባክግራውንድ ለመቀያየር ተፈለጋችሁ ደግሞ እዚህ ጋር ይኸው በጥቁር ማድረግ ትችላላችሁ። ያው ጽሁፉም ጥቁር ስለሆነ ጥቁሩ አይመጥነውም። ታዲያ እዚህ ጋር ምንድነው ማድረግ ያለባችሁ በነጭ በሌላ በሚመጣው መልኩ ማድረግ ትችላላችሁ ትጠቀማላችሁ ማለት ነው። በመቀጠል ታዲያ እነዚህን ሁሉ ከተመለከትን በኋላ ቀጥታ ወዴት ነው መሄድ ያለብን የሚለውን አብረን እንመልከት። አሁን ደግሞ መሄድ ያለብን ወዴት መሰላችሁ? እዚህ ጋር እንደምታዩት እንደዚህ አሳልፈን እዚህ ጋር ምን አይነት ምርጫ ይመጣልናል? እዚህ ጋር ለምሳሌ ሪሙቭ ባክግራውንድ ይላል። ይሄ ደግሞ ሪሙቭ ባክግራውንድ የሚለው ሌላ ነገር ኦቨር ላይ አመተን የተጠቀምነው ነገር መስራት እንድንችል ያስችለናል ማለት ነው። ለምሳሌ እዚህ ጋር አንድ መጨመር የምፈልገው ኦቨር ላይ አንድ ነገር ላሳያችሁ ማለት ነው። ኦቨር ላይ ታዲያ እዚህ ላይ ለምሳሌ ጋለሪያችን ላይ ተገባን በኋላ አንድ ፎቶ መርጠን ማስገባት እንችላለን። ይህን የመረጥነው ፎቶ ለምሳሌ እንዲህ ካስገባን በኋላ እንዲሁ ከነ ባክግራውንዱ ማስገባት ራሱ ባንችል አንዴ ካስገባን በኋላ ሪሙቭ ባክግራውንድ የሚለውን አንዴ እንጫናለን። በመቀጠል ታዲያ አውቶ ሪሙቨር የሚለውን ይሄንን እንጫናለን ማለት ነው። ይህንን ታዲያ እዚህ ጋር እንደምታዩት ይሄው እንደምታዩት ራስ በራሱ አጥፍቶልናል። ይህንን ተሰራም በኋላ ታዲያ በመቀጠል ምንድነው ማድረግ ያለብን የሚለውን ይሄው በፈለጋችሁ መልኩ ላያችሁ ቪዲዮአችሁ ላይ ማሳየት ትችላላችሁ። አለ ባክግራውንድ ስለነሱ ስትናገሩ ስለ ፎቶ ስትናገሩ ተሆነ አንዴ በመንካት ማስገባት ትችላላችሁ። ነገር ግን አሁንም እንደነገርኳችሁ ኦቨር ላይ የምታስገቡትን ነገር በደንብ መለየት አለባችሁ። ስለምትናገሩ ነገር ብቻ ጥቂት ነው ማሳየት ያለባችሁ። ምክንያቱም ቪዲዮአችሁ ላይ እጅግ ከደራራቢ መብዛት የለበትም። ጥርት ያለ ቪዲዮ እንድትሰሩ ተፈለጋችሁ እንደዚህ ነው ማድረግ ያለባችሁ። እና አሁን ቪዲዮውን ይኸው እንደምታዩት እስከ መጨረሻው ድረስ እንዲህ አድርገን ማየት እንችላለን ማለት ነው። አሪፍ ሆኖ ወጥቶልናል ብዬ አስባለሁ። አሁን በመቀጠል ታዲያ እንደዚህ እያደረግን ወደ መጨረሻው አካባቢ እናልፋለን። ይህን ሁሉ ነገር አድርገን ከጨረስን የተወሰነው መልኩ አብዛኛው በሚባል ደረጃ ሰርተናል። ታዲያ ካፕከት እንደምታዩት ብዙ አይነት ፊውቸሮች አሉት። ይህንን ፊውቸር ታዲያ በቀጣይ ቪዲዮ እያንዳንዶቹን ለምን እንደሚያስፈልጉና ምን እንደምናደርጋቸው የማያስፈልግ ነገር ስለሌለ ሁሉም ያስፈልጋል። ስለዚህ በቀጣዩ እንዴት አድርገን ማስገባት ምን ማስተካከል እንዳለብን የምንመለከታቸው ይሆናሉ ማለት ነው። በብዛት ስለ ድምጽ ስለ አውዲዮ ምናምን ብዙ ነገር መጠቀም እንችላለን ማለት ነው። በመቀጠል ታዲያ ወደ መጨረሻው ጉዟችን ስንሄድ እዚህ ጋር ይሄንን ቪዲዮ ሰርተን ካበቃን በኋላ ኤዲትን ሁሉ ነገር ከጨረስን በኋላ ቪዲዮአችንን ፕሮፌሽናል ለማድረግ ምንድነው የቀረን ነገር ቢኖር አውዲዮ ነው። አውዲዮ የምትለዋን ታዲያ አንድ የሆነ ባክግራውንድ ሳውንድ ማስገባት ትንሽ ይጠበቅብናል። ትንሽ ክላሲካል ነገር ቢሆን አሪፍ ነው። አሁን ታዲያ እዚህ ጋር ሳውንድስ የሚለውን አንዴ ክሊክ ካደረግን በኋላ እዚህ ላይ ሰርች ባሩ ላይ እንመጣና ምንድነው ማድረግ ያለብን ሲኔማቲክ እንበለው። እስኪ ሲኔማቲክ ሳውንድ እንበለው። ሲኔማቲክ ሳውንድ ብለን አንዴ ሰርች አድርገን እንፈልጋለን። ከዚህ ጋር ከሚመጡት ውስጥ አሪፍ ሆነ ለቪዲዮአችን የሚመጥነውን ማስገባት ይጠበቅብናል። እዚህ ጋር እንደምታዩት ስትመርጡ መጠንቀቅ ያለባችሁ አንዳንድ ዳይመንድ ያለበት ሊኖር ስለሚችል ቪዲዮአችሁን ሰርታችሁ አጉል እንዳያደርጋችሁ የሌለበትን መጠቀም ይኖርባችኋል። አሁን ታዲያ እዚህ ጋር እንደምታዩት መምረጥ አለብን ማለት ነው። አሁን አንዱን እስኪ እናስገባ እና
ይኸው እንደምታዩት የፈለገ የተለያዩ አማራጮች አሉ። ለምሳሌ እኔ ይሄንን መጠቀም ብፈልግ አንድ ይሄን ተመረጡ በኋላ ምንድነው ማድረግ ያለብኝ? ፕላስ ምልክቷን አንዴ እንጫናለን። ይሄንን ከዲያ እንመርጣለን ማለት ነው። ይሄንን ካስገባን በኋላ ምንድነው ማድረግ ያለብን? ለምሳሌ እዚህ ጋር ቶሎ ላይ ጀምር ይችላል ሳውንዱ። ስለዚህ እንዲህ አለፍ በማድረግ መጠቀም ያለብንን ስለማትረሱ ምንድነው እዚህ ጋር መቁረጥ ያለብን? ስፕሊት እንለዋለን። ስፕሊት ካልን በኋላ ይችን ማስወገድ ያለብንን እናስወግዳታለን። ምክንያቱም ድምጻችንና ሳውንዱ እኩል አብሮ መጀመር አለበት፣ መሃል ላይ መግባት የለበትም። ይህን እንዲህ ካስተካከልን በኋላ ምንድነው ማድረግ ያለብን? ከድምጣችን ጋር እኩል ወይም ደግሞ እጅግ እንዳይበዛ ይችን ቀነስ ማድረግ አለብን። ይችን ስንቀንስ ምንድነው አንዴ ይችን ያስገባናትን እንጫናለን። በመቀጠል ቮሊዩም የምትለዋን ድምጽ ማስተካከል ይችን መቀነስ አለብን ማለት ነው። ለምሳሌ እዚህ ጋር እንደምታዩት 20 ላይ ወይም እንደዛ አካባቢ ብናደርገው አሪፍ ነው። ይሄ ባክግራውንዱ ትንሽ ቀነስ ብሎ ሊሰማ ይችላል ማለት ነው። ስለዚህ አሁን እዚህ ጋር ይሄንን ካስተካከልን በኋላ ይህ በጣም እንዳይረዝም ተቪዲዮአችሁ ጋር እኩል እንዲመጣ ምንድነው ማድረግ ያለባችሁ? እዚህ ጋር እንደ በመጫን ይሄንን ስፕሊት ታደርጉና የማይፈልገውን ፓርት ወደዚህ ያለውን ታስወግዱታላችሁ። ስለዚህ እናንተ ማድረግ ያለባችሁ እቺን ብቻ ነው። መጨረሻ ላይ ቪዲዮአችሁን ኤዲት አድርጋችሁ ለምሳሌ የካፕከት ምልክት ቢኖር ቪዲዮአችሁን እይታውንም ሆነ ምኑን እንዳይቀንሰው ያው ብዙ ፕላትፎርሞች የሌላ አፕሊኬሽን ዋተርማርክ ሲመጣ ብዙ ስለማይፈልጉ መጨረሻ ላይ እንዲህ ስትሉ ይችል ልመጣባችሁ ይችላል። ታዲያ ይችን ነገር እንዴት መሰላችሁ ማስወገድ የምትችሉት? እዚህ ጋር ኤንዲንግ የምትለዋን ታያችኋት። ይችን አንዴ ትነኩና በመቀጠል ዲሌት ብላችሁ ካስወግዳላችሁ። አሁን እንደምታዩት ምንም ነገር አይመጣም። ቪዲዮአችሁ ንጹህ ሆኖ ይቀጥላል ማለት ነው። ታዲያ አሁን ይሄንን ከጨረስን በኋላ ምንድነው ማድረግ ያለብን? ለዛሬው ይሄንን ያህል ካየን ይበቃናል ማለት ነው። በቀጣይ ቪዲዮ ታዲያ ስለቀሩት ፊቸሮች ምን ማድረግ እንዳለብን እስከ መጨረሻው ድረስ እንመለከታችኋለን። ሁሉንም በዝርዝር ለምን እንደሚጠቅሙን ማየት እንጀምራለን ማለት ነው። የዛሬውን ታዲያ ይሄን ያህል ከተመለከትን ለዛሬው ይበቃናል። በዚህ መንገድ እናንተ ታዲያ መስራት ከቻላችሁ የራሳችሁን ቪዲዮ ለቲክታክ ሊሆን ይችላል፣ ለዩቲዩብ ሊሆን ይችላል፣ በብዙ መንገድ መስራት ከቻላችሁ ራሳችሁ ኤዲት ማድረግ ከቻላችሁ። ስለዚህ ታዲያ ይሄን ያህል ከተመለከትን ለዛሬው እዚህ ላይ ይበቃናል። አሁን ቪዲዮውን እንዲህ ንጹህና አሪፍ አድርገን ከጨረስን በኋላ እስከ መጨረሻው ወይ አንዴ ወይ ሁለት ጊዜ ቪዲዮአችሁን እንዲህ ብትመለከቱት አሪፍ ነው። ምክንያቱም ተወረዳችሁ በኋላ ብዙ ስህተት ውስጡን እንዳይኖረው ይህንን ካጣራችሁ በኋላ ወደ መጨረሻው ስንሄድ ምንድነው ማድረግ ያለብን? ቪዲዮውን ሰርተን ከጨረስን ኤክስፖርት የምትለዋን አንዴ እንነካለን። ኤክስፖርት ካደረግን በኋላ ይሄው ቪዲዮአችን እንደምታዩት ማውረድ ይጀምራል ማለት ነው። ኤክስፖርቲንግ ኢን ይሄው እንደምታዩት 1080 ላይ ወርዷል። ይሄ ደግሞ አሪፍና ምርጥ በሆነ መንገድ እየወረደ ነው። ቪዲዮአችን ይሄው አጠር ስለሚል የናንተ ረጃጅም ቪዲዮ ተሆነ ትንሽ ዘግየት ሊል ይችላል አቆጣጠሩ። የኔ በጣም አጭር ቪዲዮ ስለሆነ ለናንተ ለማሳየት ስለሆነ ነው። በጣም ፈጥኖ ጨርሷል። ይሄው እንደምታዩት ታዲያ ቪዲዮአችን ወርዷል፣ ደን ይላል ማለት ነው። ታዲያ በዚህ መንገድ እየሰራን በቀጣዩ በሌላ ቪዲዮ እንገናኛለን። እስከዛው ድረስ መልካም ቆይታ ይመቻችሁ።